ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እና ዛሬ በየአይነት ላበላችሁ መጥቻለሁ። ምን ትላላችሁ? በየአይነቱን ብትበሉ ምን ይመስላችኋል? አያችሁት? እዛ ጋር እየጨለፍኩኝ ነው። እዚህ ጋር የሰራሁት ምንድን ነው? ምን ይመስላችኋል? እና ድፍን ምስር፣ ቀይ ምስር እና ቀይ ስር ምናምን ነገር አድርጌ እንግዲህ ሰርቻለሁ ማለት ነው። ጓደኞቼ ኢትዮጵያዊ ናቸው። ከእኔ ጋር እኔ ሴትዮ ቤት ነው የምሰራው። የሴትዮ ልጆች ጋር ነው እነሱ የሚሰሩት እና ጓደኞቼን በዚህ መልኩ ስመጡ እነሱ እንጀራ ይዘው መጡ። እኔ ደግሞ ወጥ አዘጋጅቼ እኔ ምርጥ ወጥ ሰርቼላቸው ጠበኳቸው። በሰዓቱ የነበረ ሞመንቱ ይሄን ይመስላል። እንዴት አያችሁት? ሞያዬ አቀራረቡን ሞያውን እዚህ ጋር እንግዲህ ጨላልቤ ጨርሼ እየከደንኩ ነው እና ግን በሰዓቱ በስማም በጣም ደክሞኛል። የሰዎቹ ምሳ መስራት ጋር ይህን መስራት ጋር ሆኖ በጣም ድካም ነበረው፣ ግን ሆኖም ጥሩ ነው። እዚህ ጋር እንግዲህ እንደምታዩት እያቁላላሁ ነኝ። ይሄ ሽንኩርት ነው። ሽንኩርት እያቁላላሁ ነኝ ያለሁት እና 3 ድስት በአንዴ እንግዲህ አብስዬ የሚያወጣሁት አለ። አብስዬ የሚያወጣሁት አለ። እዚህ ጋር ያው ድስት እየጨመርኩ ነው። እዚህ ላይ ድፍን ምስር ሊሰራበት ፈልጌ ነው። እዚህኛው ላይ ድፍን ምስር ፈልጌ ነው እና ብቻ በጣም ደስ ብሎን እዛን ቀን ምሳም እራትም በየአይነት በላን ማለት ነው። ባይገርማችሁ በጣም በጣም ነው ደስ ያለን። እንዴት ብዬ ልንገራችሁ? እዩት እንዴት ችክ እንደምል በጣም ነው ደስ የምለኝ። እንደዚህ ያለ ውሃ ሽንኩርቱ በደንብ ችክ ብሎ ስበስል ስትሰራ ደስ ይላል። ሽንኩርቱም በዚህ ነው የፈጨሁት። ይችን ማሽን ታውቁታላችሁ? ይቺ ማሽን ታውቃላችሁ ወይ? እንግዲህ ገመዱን እየጎተታችሁ ትፈጫላችሁ። እዩት ምን እንደማደርገው። ወይኔ እዩት እንዴት እንደምጎትት። በነገራችን ላይ በጣም ጉልበት ይፈልጋል፣ ይጠይቃል። እንዲሁ በቀላል ላይ እንዳይመስላችሁ እና ጉልበት በጣም ይፈልጋል። እና በዚህ መልኩ ሽንኩርቴን ፍጭት አድርጌ ጨረስኩኝ። ከዛ ጥብስ አድርጓለሁ። ያው ስጠብስ ማየታችሁታልና እዚህ ጋር ግን የገባው ማለት ነው። እዚህ ጋር እኔ ገባው እዚህ ጋር እንዴት ነው በእናታችሁ! በጣም አሜዚንግ የሆነ ምሳ ነበረ የበላነው። ቀስ ብሎ እየመጣላችሁ ነው። ቀስ ብሎ እየመጣላችሁ ነው እና በሰዓቱ በጣም አሪፍ ጊዜ ነበር ያሳለፍነው። ኬክ ነበር፣ ሻይ ይቅርታ ውዶቼ በጣም መሽቷል። እና እዚህ ጋር ሰርቼ ጨራረስኩትና ሰርቼ ጨራርሼ ያወጣሁትን እዚህ ጋር ደግሞ ቀይ ስር እየከተፍኩ ነው። ቁርጥ ስጋ አይመስልም? የክትፎ ስጋ። ወይኔ ከየት ይመጣል አሁን የቁርጥ ስጋ እንዲህ የክትፎ ስጋ የሚመስል? በጣም እኮ ነው የሚያምረው። እዚህ ጋር ደግሞ ይሄን አትክልቱን ቀቀልኩት፣ አጥቤ ቀቀልኩት። አሁን ቀይ ስሬን እየቀቀልኩ ነው። ቀይ ስሬን እንዲህ ስበስል ሽንኩርት ምናምን ጠብሳለሁ። ጠብሼ ከዛ ጨማምራለሁ። በጣም ነው የሚጣፍጠው። በጣም ደስ ብሏቸው ጓደኞቼ ደስ ብሏቸው በሉ ብታዩ። በጣም ደስ የሚሉ ነበሩ። እና እዚህ ጋር የሰዎቹ ምግብ ራሱ ቪዲዮ ላይ ገብቷል። ወይኔ ጉዴ! እዚህ ጋር እቃ በጣም በዛብኝ። ወዮ ቻዩ እንግዲህ ይሄን እቃ እያጠብሽ እዚህ ጋር አሳ ጠብሼ ነበር ለነሱ። አሳ ጠብሼ ምን ብዬ አቅርቤ ከዛ በኋላ በእርግጥ አንድ ላይ ነው ሰርቼ ያው ጋዙ
ብዛት ስላለ በየጋዙ ላይ ድስት ጣትኩትና ሰራው ማለት ነው። እዚህ ጋር እንግዲህ ደርሶልን ያውላችሁ ክኒቶ ነው ይሄ፣ ሌላ ነገር እንዳይመስላችሁ ደግሞ ክኒቶ ነው። ክኒቶ ምንጠጣለን። እዩት ጓደኞቼ፣ እነዚህ ናቸው። ሲያምሩ ያምራሉ። ወደ እኔ ሲመጡ በጣም ደስ ብሎኝ ነው የሚቀበላቸው። በጣም ደስ ብሎኝ ነው የሚቀበላቸው። እነሱ እንመጣለን ብሎ ሲነግሩ በቃ የማልሆነው ነገር የለም። በጣም አዘገጃጃለሁ። ክላሴን ፏፏ አድርጓለሁ፣ አጫጭሳለሁ። እነሱን ሲመጡ ጽድድድት ብሎ ነው የሚመጡት። እኔ ነኝ አሮጊቶኝ እዚህ የምጠብቃቸው። ደግሞ እኮ እናታችን ይላሉ እኮ ደግሞ እነሱ እመጣለሁ ካሉ በቃ አስቤ ምን ብዬ ስለምጠብቃቸው። ይሁት እዚህ ጋር ጦርነት። አረ ተረጋጉ እናንተ። እንዴ ልትሞቱ ነው እንዴ? እንደዚህ ፈጥናችሁ የምትበሉት? በስማ ቀስ 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 በሉ እስኪ፣ ተረጋጉ፣ አረጋጉት። እዩት እንዴት እንደሚበሉ። የትሪ ሳያልቅ ሌላ ይጨምራሉ። እዩት ትሪ ላይ ሞልቷል፣ ግን ሌላ እንጀራ እየተጨመረ ነው። ወይኔ በላቸው። እና ውዶቼ በዚህ ሁኔታ እንደዚህ ነው እንግዲህ ውሏችን። በጣም ደስ የሚል ውሎ ነበረ የዋልነው። በጣም በፍቅር ደስ ብሎን አንዱ በቃ ከአንዱ ጋር እየተጋገዘን ምን እያለን። በነገራችን ላይ እንደዚህ አንዳንዴ ፋታ በሉ በእውነት። ወይ እዚህ ጋር ደግሞ ገንፎ ገባ። ገንፎ ደግሞ እዛን ቀን አይደለም የበላነው። እና ላይክ፣ ሼር፣ ሳብስክራይብ ይሄን ቻናሉን አበረታቱ። ወዳችኋለሁ የወዶቼ። ዘመናችሁን ቦታችሁን ፈጣሪ ይባርክላችሁ። እንግዲህ ይህን ይመስላል ያለው ነገር። ሰብስክራይብ አበረታቱ፣ ይህን ቻናሉን ወደፊት ግፉ ማለት ነው። መልካም ቆይታ ይሆንላችሁ። ባይ